ሰላም ጤና ይስጥልን ውድ የፓሮ ሚዲያ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። በዛሬ ቪዲዮአችን ላይ የምናየው እንዴት ዩቲዩባችን ላይ ኮላብ ማድረግ እንደምንችል እናያለን። ኮላቦሬሽን ማለት ሁለት ቻናል አውነር በጋራ እውቀታቸውን ክህሎታቸውን እና ተከታዮቻቸውን በማጣመር አዲስ ይዘት የሚፈጥሩበት ሂደት ነው። ብዙውን ጊዜ አንደኛው አውነር በሌላኛው ቻናል ላይ እንደ እንግዳ ሆኖ ይቀርባል፣ ወይም ደግሞ ሁለቱም አንድ አይነት ርዕስ ላይ የተለያዩ እይታ ያላቸውን ቪዲዮዎችን ሰርተው ወደ ቻናላቸው ይጭናሉ። በጣም አሪፍ ነው። በመጀመሪያ ከእርሱ ጋር ተመሳሳይነት ያለን ኮንቴንት ያለውን ወይም ለእርሱ ተከታዮች ጠቃሚ ሊሆን የሚችለውን ዩቲዩብ መምረጥ አለባችሁ። ለምሳሌ ስለ ትምህርት የሚሰሩ ከሆነ የትምህርት ነገር የሚሰራውን ቻናል መምረጥ አለባችሁ። የተለየ ከሆነ ትንሽ ተቀባይነት አይኖርም። ተመሳሳይ ቢሆን ይመረጣል። ወደ ቻናል ላይ መጀመሪያ ጊዜ የመጣችሁ ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰቡንም ቀጥታ ወደ አሰራሩ እንሄዳለን። በመጀመሪያ ዩቲዩብ ስቱዲዮአችንን አፕዴት ማድረግ አለብን። ፕሌይ ስቶር ላይ ገብተን ቼክ እናደርጋለን። ዩቲዩብ ስቱዲዮ ብላችሁ ሰርች ታደርጋላችሁ። ዩቲዩብ ስቱዲዮ አፕዴት ካደረጋችሁ አሪፍ ነው። አፕዴት ካላደረጋችሁ አፕዴት ታደርጋላችሁ። እኔ አሁን አፕዴት አድርጌያለሁ። በመቀጠል ዩቲዩብ ስቱዲዮአችን ላይ እንገባለን። መጀመሪያ ዩቲዩብ ስቱዲዮ ላይ ትገባላችሁ። ከገባችሁ በኋላ ኮላብ የምታደርጉትን ቪዲዮ ትመርጣላችሁ። ከዛ ከመረጣችሁ በኋላ የእርሳስ ምልክት አለ ኤዲት የሚለው እሷን እንጫናለን። ከተጫነን በኋላ ያመጣል። ሻው ሞር ብሎ ከነከም በኋላ ሪታች ኮሚኒቲ የሚለው ላይ እንገባለን። ኢንቫይት ኮላቦሬት የሚለው አለ እሱን እንጫናለን። ኮላብ የምናደርገውን ቻናል ሰርች እናደርጋለን። ከመረጠን በኋላ ክሬት ሊንክ የሚለውን እንጫናለን። ከዛ በኋላ የሚያመጣልን ኮፒ ሊንክ አድርገን ለዛኛ ለተኩ ኒውስ የሚለው አውነር እነሱን ልካለን። ወይም የራሳችን ቻናል ከሆነ በራሳችን ስልክ መጠቀም እንችላለን። የሌላ ቻናል ኮላብ ማድረግ የምትፈልጉ ከሆነ ለዛኛ አውነር ትልካላችሁ ሊንኩን። እሱ አክሰፕት ካደረገ ነው ኮላብ የሚደረገው። ያን ሊንክ ለሱ መላክ አለባችሁ። ሊንኩን ኮፒ ካደረጋችሁ በኋላ ሊንኩን ኮላብ ለምታደርጉ ቻናል ትልካላችሁ። ከላካችሁ በኋላ በሊንኩ ትገባላችሁ። በቀጥታ በክሮም እንሄዳለን። ኮንቲኒው ቱ ስቱዲዮ ሰርች ያደረገ ነው። ከዛ አመጣልኝ ኮላብ ማድረግ ትችላለህ። አሁን እኔ አክሰፕት ካላረኩ ኮላብ ማሆን አልችልም ማለት ነው። እናንተ ኮላብ ያደረጋችሁ ቻናሉ የላካችሁ ሊንክ አክሰፕት ማድረግ ከሆነ ቻናሉን ኮላብ ማድረግ አይችልም። እኔ አክሰፕት ብዬ አሳያችኋለሁ። በቃ እንደዚህ በቀላሉ ኮላብ ማድረግ ይቻላል። አሁን ቪዲዮ ላይ ቻናሉን ቼክ እናደርጋለን። እኔ በዚህ ቻናል ነው ኮላብ ያደረኩት። ያመጣልኝ ሰብስክራይብ ስል ሁለቱም ቻናል ያመጣልኛል። የኔም አሁን ኮላብ ያደረኩትን ቻናል ያመጣል። በዛ ሰብስክራይብ ብዙ ለማግኘት በጣም ይረዳል። በዚህ አይነት መልኩ ቻናላችን ለማሳደግ በጣም ወሳኝ መንገድ ነው። በመቀጠል በሌላ ዘዴ ኮላብ ማድረጊያ አሰራር አሳያችኋለሁ። ቀጥታ ወደ ክሮም እንገባለን። ጉግል ክሮም ውስጥ ከገባችሁ በኋላ ዩቲዩብ ስቱዲዮ ውስጥ መግባት አለባችሁ። ዩቲዩብ ስቱዲዮ ከገባችሁ በኋላ ካስተማይዜሽን ዩር ቻናል የሚለው ላይ ትገባላችሁ። ከገባችሁ በኋላ ፕሮፋይል ቀጥሎ ሆም ታብ የሚል አለ። ሆም ታብ እሷን እንጫናለን። እዚህ ሆም ታብ የሚለውን ኦን እናደርጋለን። ኦን ካደረገን በኋላ ሌአውት ላይ አዲስ ሴክሽን አለ። በፊት ለፊቱ ላይ አዲስ ሴክሽን የሚለውን እሷን እንጫናለን። ወደ ታች ፊቸር ቻናልስ የሚለውን እንጫናለን። ከዛኛ አድ ማድረግ የምንፈልገው ቻናል እናስገባለን። እዛ ቻናላችሁን በአንድ ቻናል ላይ ሰብስክራይብ ለማግኘት ወይም ኮላብ ለማድረግ ከፈለጋችሁ በእንዲህ አይነት መልኩም ኮላብ ማድረግ ይቻላል። የቻናላችሁን ሌላ ቻናላችሁን እዚህ ሰርች ታደርጋላችሁ። ሰርች ካደረጋችሁ በኋላ ከአንድ በላይ አድ ማድረግ ከፈለጋችሁ የመጀመሪያውን ሰርች ባሩን እየጠረጋችሁ ከዛ ሌላን ቻናል ታስገባላችሁ።
ከ3 በላይ እንደፈለጋችሁ ማስገባት ትችላላችሁ። እኔ 3 ቻናል ኮላብ ለማድረግ ፈልጌያለሁ። ከዛ እዚህ ኮላብ ያደረጋችሁ ቻናል በዚህ በኩል ያሳያል። 3 ቻናል አድርጌያለሁ። ከጨረሳችሁ በኋላ ደን የሚለውን ምልክት ይነካላችሁ። ከዛ በመቀጠል ፓብሊሽ የሚለውን እንጫናለን። እንዲህ በቀላሉ ኮላብ ማድረግ ይቻላል። አሁን ኮላብ ያደረግነውን ቻናል ቼክ እናደርጋለን። በዩቲዩብ አፕ ላይ እንገባለን። አሁን ኮላብ ያደረግነውን ቻናልን ቼክ ማድረግ ፈለጋችሁ ቪው ቻናል የሚለው ላይ እንገባለን። ከዛ በመቀጠል ወደ ታች ስክሮል ስታደርጉ ቻናሎችን ያመጣል። እንደዚህ በቀላሉ ቻናላችሁን ኮላብ ማድረግ ትችላላችሁ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ከወደዱ ደግሞ ላይክ ማድረጉን አይርሱ።